6 ወር ነው የፈጀብህ። እነዚህን 3 ነገሮች ለማወቅ 6 ወር ፈጅቶብኛል። ሶ የመጀመሪያው የሎት ሳይዝን ኮንሴፕት ለማወቅ እና ኢምፕሊመንት ለማድረግ 6 ወር ነው የፈጀብኝ። የተወሰነ ትንሽ ኮንሴፕቱን አውቀዋለሁ፣ ግን እንዴት ሪስክ ማኔጅመንት ላይ ተጠቅሜ ስቶፕ ሎሴን ለክቼ ከዛ በኋላ ነው ሎት ሳይዝ ካልኩሌት ማድረግ ያለብኝ። ጄማድ 2 ሳምንት ባስተማረኝ ነው ያወቅሁት። ሎት ሳይዝ ካልኩሌት ለማድረግ መጀመሪያ ምን ያህል ሪስክ ማድረግ እንዳለብኝ፣ ከዛ በኋላ ስቶፕ ሎሴን ፔፕስ ምናምን ካልኩሌት አድርጌ ነው ከዛ በኋላ ሎት ሳይዝ ምን ያህል ሎት እንደምገባ የማውቀው። ሶ ፕላስ ደግሞ እንደዚህም ይሄንን ሀስል የምቀንስበት ሎት ሳይዝ ካልኩሌተር ምናምን አሳይቶኛል። እነዚህን ኢን 6 months ምንም አላውቅም ነበር። ሶ ሁለተኛው የነገረኝ ሀሳብ ደግሞ ዲሲፕሊን ኢዝ ሞር ኢምፖርታንት ዳን ኤክሳይትመንት። አስታውሳለሁ መጀመሪያ ዴሞ ትሬድ ስገባ ሳይቸው ነበርና እንደ አጋጣሚ ዊን ሆኖ የሌለ በጣም ኤክሳይትድ ሆኜ ነበረ። ዴሞ ማለት ነው ሪል ሳይሆን ዴሞ። ሶ ለመጀመሪያ ጊዜ የተቆጣኝ የዛን ጊዜ ነው። ከኤክሳይትመንት ይልቅ ዲሲፕሊን ኢዝ ሞር ኢምፖርታንት። ሶ አካውንት በአንዴ ፍሊፕ ከማድረግ ይልቅ ኮንሲስተንት የሆነ ቢግ ዊን በጣም አስፈላጊ እንደሆነ 6 ወር ነው የፈጀብኝ በሉት ለማወቅ። ሶስተኛና የመጨረሻው ደግሞ ትሬዲንግ ሳይኮሎጂ ሪል እንደሆነ ያመንኩት አሁን 6 ወር ሙሉ በራሴ ስሞክር ምናምን ኤቭሪ ትሬደር ስፔሻሊ ደግሞ ጄም አደልሶን ሳይ የነበረው ትሬዲንግ ሳይኮሎጂ፣ ሪስክ ማኔጅመንት ኤቭሪቲንግ ይሉ ነበር። እኔ ግን ዋስ ደ ዩዘል ነበር ከዚ ያን ያህል አዌርነሱ አልነበረኝም። ዝም ብዬ ፎከስ ባደረገ የነበረው ቴክኒካል አናሊሲስ ላይ ምናምን ነበረ። ሶ ዲስ 2 weeks ግን በጣም ትሬዲንግ ሳይኮሎጂ በጣም ወሳኝ እንደሆነ አይቻልም ከዚ በራሴም ስላየሁት ማለት ነው። ሶ እነዚህ ነገሮች ካረጋችሁ የፈጀብኝ 6 ወር አይፈጅባችሁም። you can save that time